በዓለም ታሪክ ውስጥ እጅግ ባለጸጋው ሰው ማን ነው ብላችሁ ብትጠይቁ ስሙ ገኖ የሚወጣ አንድ አስፈሪ ሰው ነበር። ዛሬ ባለው የገንዘብ ዋጋ ቢሰላ የእርሱ ሀብት ከ400 ቢሊዮን ዶላር በላይ ነበር። ጆን ዲ ሮክፌለር በአንድ ወቅት በአሜሪካ የሚሸጠውን ነዳጅ 90 በመቶውን ብቻውን ይቆጣጠር ነበር። ከአንዲት ትንሽ ማስታወሻ ደብተር ተነስቶ ዓለምን እንዴት በነዳጅ መስመር እንዳሰረ አንድ በአንድ እናያለን። ዛሬ በታሪክ ታይቶ የማይታወቀውን የሀብት ማማ የገነባውን የጆን ዲ ሮክፌለርን የንግድ ሚስጥር እንፈትሻለን። ጆን ዲ ሮክፌለር በ1839 ዓ.ም በኒውዮርክ ተወለደ። አባቱ ዊሊያም ሮክፌለር እባብ በሚል ቅጽል ስም የሚታወቅ ሲሆን በየሀገሩ እየዞረ የውሸት መድኃኒት የሚሸጥ አጭበርባሪ ነበር። አባቱ ለጆን አንድ ትልቅ ትምህርት ሰጠው። ሁልጊዜ ልጆቼን አታልላቸዋለሁ፣ ይህም ሕይወት ላይ ብልህ እንዲሆኑ ያደርጋቸዋል ይል ነበር። ጆን ግን እንደ አባቱ መሆን አልፈለገም። ገና በ16 ዓመቱ ሂሳብ ባለሙያ ሆኖ ሥራ ሲጀምር ሌጀር ኤ የምትባል ትንሽ ማስታወሻ ደብተር ነበረችው። በዛች ማስታወሻ ላይ የእያንዳንዷን ሳንቲም ገቢና ወጪ በዝርዝር ይጽፍ ነበር። ለሮክፌለር ገንዘብ መቆጠብ ብቻ ሳይሆን ገንዘብን መቆጣጠር ሃይማኖቱ ነበር። በየቀኑ መስከረም 26 ቀን ሥራ የጀመረባትን ዕለት እንደ ሁለተኛ ልደቱ ያከብራት ነበር። ለሮክፌለር ስኬት ማለት ዕድል ሳይሆን ትክክለኛ ሂሳብና ስሌት ነበር። በ1860ዎቹ አሜሪካ ውስጥ አንድ ትልቅ ለውጥ መጣ። በፔንሲልቬኒያ ምድር ውስጥ ጥቁር ወርቅ ወይም ነዳጅ ተገኘ። ሁሉም ሰው ነዳጅ ለማውጣት ወደ መሬት ይቆፍር ጀመር። ሮክፌለር ግን አንድ ነገር አስተዋለ። ነዳጅ ማውጣት ሥራ ነው፣ ነዳጅን አጣርቶ ለገበያ ማቅረብ ግን ንግድ ነው። በ1870 ዓ.ም ስታንዳርድ ኦይል የተባለውን ኩባንያ መሰረተ። ስታንዳርድ ያለበት ምክንያት በወቅቱ የነዳጅ ጥራት ስለማይጠበቅና ቤቶች በነዳጅ ፋኖስ ሲቃጠሉ ስለነበረ የኔ ነዳጅ ደህንነቱ የተጠበቀ ነው ለማለት ነበር። ሮክፌለር ግን በአንድ ኩባንያ አልረካም። ተቀናቃኞቹን ሁሉ ድምጥማጣቸውን የሚያጠፋበትን መንገድ ዘየደ። ሮክፌለር ተቀናቃኞችን የሚረታው በጦርነት ሳይሆን በኢኮኖሚ ነበር። ከባቡር ኩባንያዎች ጋር በሚስጥር ተስማማ። የኔን ነዳጅ በርካሽ አጓጉዙልኝ፣ የሌሎቹን ግን ዋጋ ጨምሩባቸው አላቸው። ተቀናቃኞቹ ዋጋቸው ሲጨምርና መሸጥ ሲያቀታቸው ሮክፌለር በረንዳቸው ላይ ቆሞ ኩባንያችሁን ለእኔ ሽጡልኝ፣ ካልሆነ ግን ትከስራላችሁ ይላቸው ነበር። ብዙዎች በጭካኔው እያለቀሱ ኩባንያቸውን አስረከቡት። ይህ ስልት ዘ ክሊቭላንድ ማሲከር ተብሎ ይጠራ ነበር። በአጭር ጊዜ ውስጥ ሮክፌለር በአሜሪካ ያለውን የነዳጅ ማጣሪያ 90 በመቶ ተቆጣጠረ። አሁን እሱ የፈለገውን ዋጋ መተመን ይችላል። አሜሪካ በአንድ ሰው ቁጥጥር ስር ወደቀች። ሮክፌለር አሁን የዓለማችን ባለጸጋ ሆኗል። ነገር ግን ታላቅ ስልጣን ታላቅ ጠላት ያመጣል። የባቡር ኩባንያዎች በእርሱ ላይ ሲያምፁ ሮክፌለር ሌላ የማይታመን መንገድ መረጠ። የባቡር መስመሮቹን ትቶ ነዳጅን በመሬት ውስጥ በሚያልፉ ረጅም ቧንቧዎች ወይም ፓይፕላይን ማጓጓዝ ጀመረ። ይህ እርምጃ የባቡር ኢንዱስትሪውን ክፉኛ መታው። የባቡር ኩባንያዎች ሮክፌለር ላይ በማመፅ ዋጋ ሲጨምሩ፣ ሮክፌለር ግን አንድ ያደርገዋል ተብሎ ያልታሰበን ነገር አደረገ። እርሱ የባቡር ሀዲዶችን እርግፍ አድርጎ ትቶ ነዳጅን በመሬት ውስጥ በሚያልፉ ረጅም ቧንቧዎች ወይም ፓይፕላይን ለማጓጓዝ ወሰነ። ይህ ዛሬ ለምናየው ዘመናዊ የነዳጅ ማጓጓዣ ዘዴ ፈርቀዳጅ ነበር። በዚህ እርምጃው የባቡር ኩባንያዎችን ገቢ ክፉኛ መታው። ብዙዎች ከሰሩ። ሮክፌለር ግን በየቀኑ ሀብቱ እየናረ ሄደ። አሁን ስታንዳርድ ኦይል ኩባንያ ብቻ ሳይሆን አሜሪካን የሚያንቀሳቅስ ሞተር ሆኗል። ሮክፌለር በሀገሪቱ የሚሸጠውን ነዳጅ 90 በመቶውን ስለተቆጣጠረ የፈለገውን ዋጋ መተመን፣ የፈለገውን ነጋዴ ከገበያ ማውጣት ጀመረ። ይህ ሞኖፖሊ ተብሎ የሚጠራው የንግድ አምባገነንነት የአሜሪካን መንግስት ወደ ከፍተኛ ስጋት ውስጥ ከተተው። ሮክፌለር የማይነካና የማይደፈር መስሎ ነበር። ነገር ግን በ1902 ዓ.ም አንዲት ደፋር ጋዜጠኛ ብቅ አለች። አይዳ ታርቤል። አባቷ በሮክፌለር ጭካኔ የተሞላበት የንግድ ሥርዓት ከገበያው ወጥቶ ሕይወቱ የተበላሸበት ሰው ነበር። አይዳ ለ2 ዓመታት ያህል የሮክፌለርን ሚስጥራዊ ሰነዶች ስታጠና ቆይታ ዘ ሂስትሪ ኦፍ ስታንዳርድ ኦይል ካምፓኒ የሚል ዘገባ ማውጣት ጀመረች። ይህ ዘገባ የሮክፌለርን ቆሻሻ የንግድ ዘዴዎች እንዴት በሚስጥር ከባቡር ኩባንያዎች ጋር እንደሚደራደርና ተቀናቃኞቹን በዛቻ እንዴት እንደሚገዛ ለሕዝብ ይፋ አደረገ። የአሜሪካ ሕዝብ ሮክፌለርን እንደ ክፉ ጭራቅ ማየት ጀመረ። ቢሊየነር የሚለውን ቃል በወቅቱ እንደ ስድብ ነበር የሚታየው። ሮክፌለር ግን ለዚህ ሁሉ መልስ አልሰጠም። ይልቁንም ውሾች ይጮኻሉ፣
ግመሉ ግን ጉዞውን ይቀጥላል በማለት ስራውን ቀጠለ። የህዝቡ ቁጣና የአይዳ ትራቬል ዘገባ የአሜሪካን መንግስት አስገደደው። በ1906 ዓ.ም የአሜሪካ መንግስት የሮክፌለር ኩባንያ ላይ ክስ መሰረተ። ክሱ ስታንዳርድ ኦይል በአግባቡ ያልተገኘ ስልጣን ተጠቅሞ ነፃ ገበያውን ገሏል የሚል ነበር። ለዓመታት የዘለቀው ይህ የህግ ጦርነት እስከ ጠቅላይ ፍርድ ቤት ደረሰ። በ1911 ዓ.ም የጠቅላይ ፍርድ ቤቱ ታሪካዊ ውሳኔ አስተላለፈ። ስታንዳርድ ኦይል በ6 ወራት ውስጥ ወደ 34 ትናንሽ ኩባንያዎች እንዲበታተን ታዘዘ። ሮክፌለር ኢምፓየሩ ሲፈርስ እያየ ነበር። ነገር ግን በጣም የሚገርመው ይህ ውድቀት ለሮክፌለር ሌላ እድልን ይዞለት መጣ። ኩባንያው ሲበታተን ሮክፌለር በእያንዳንዱ 34 ኩባንያዎች ውስጥ ድርሻ ነበረው። ኤክሶን ሞቢል እና ቼቭሮን የምንላቸው ግዙፍ ኩባንያዎች የዚሁ ስብርባሪ ውጤቶች ናቸው። የነዳጅ ፍላጎት በዓለም ላይ እየጨመረ ሲሄድ ኩባንያዎቹ ዋጋ ወደ ሰማይ ናረ። ሮክፌለር ከበፊቱ በበለጠ ባለጸጋ ሆነ። ነገር ግን አሁን ሮክፌለር ሌላ ችግር ገጠመው። ጤናው እየተጓደለ፣ ጸጉሩ እየረገፈና በህዝብ ዘንድ ያለው ጥላቻ እየጨመረ መጣ። በሀብት ማማ ላይ ያለ ሮክፌለር አንድ ነገር ተረዳ። ገንዘብ ጤናን ሊገዛ አይችልም። በ50ዎቹ ዕድሜው መጀመሪያ ላይ በከፍተኛ ጭንቀት ምክንያት ጤናው መታወክ ጀመረ። አሎፔሺያ በተባለ በሽታ ምክንያት ጸጉሩ ሙሉ በሙሉ ረገፈ። የምግብ መፈጨት ችግር አጋጠመው። ዶክተሮቹ እረፍት ካላደረክና የአኗኗር ዘይቤን ካልቀየርክ በስተቀረ ትሞታለህ ብለው አስጠነቀቁት። ይህ በሞትና በሕይወት መካከል የነበረው ጊዜ ሮክፌለርን ቀየረው። ያለ ትናንሽ ሳንቲሞች ይጨነቅ የነበረው ጨካኝ ነጋዴ ዛሬ ገንዘቤን ለዓለም ምን ላበርክትበት ሲል ማሰብ ጀመረ። የህዝብ ግንኙነት ባለሙያዎችን ቀጥሮ ምስሉን መቀየር ጀመረ። በሄደበት ሁሉ ለሕፃናት ሳንቲም እየሰጠ ፎቶ መነሳት ጀመረ። ነገር ግን ለውጡ ከፎቶግራፍ ያለፈ ነበር። ሮክፌለር ለጋስነት ወይም ፊላንትሮፒ የሚለውን ቃል ትርጉም እስከ መጨረሻው ለወጠው። እንደ ንግድ ሥራው ሁሉ በጎ አድራጎቱንም በስርዓት መራው። የሮክፌለርን ፋውንዴሽን መሰረተ። በዛሬው ስሌት ከ500 ሚሊዮን ዶላር በላይ ለበጎ አድራጎት ሰጠ። የሚገርመው ዛሬ ለምንጠቀምባቸው ዘመናዊ ሕክምናዎች ትልቁን ድርሻ የሚወስደው ሮክፌለር ነው። የቺካጎ ዩኒቨርሲቲን መሰረተ። በቻይና የሕክምና ትምህርትን አስፋፋ። በዓለም ዙሪያ እንደ ሁክ ወርምና ቢጫ ወባ ያሉ በሽታዎችን ለማጥፋት በሚደረገው ምርምር ላይ ቢሊዮኖችን አፈሰሰ። ሮክፌለር ዓለምን እስካሁን በነዳጅ አጭስኳት፣ እስቲ አሁን ደግሞ በሕክምና ልካሳት ያለ ይመስል ነበር። ግንቦት 23 ቀን 1937 ዓ.ም ጆን ዲ ሮክፌለር በ97 ዓመቱ ከዚህ ዓለም በሞት ተለየ። ሊያሳካው ያልቻለው ብቸኛው ህልሙ 100 ዓመት መኖር ብቻ ነበር። ሲሞት የነበረው ሀብት የአሜሪካን አጠቃላይ ኢኮኖሚ ወይም ጂዲፒ 1.5 በመቶ ያህል ይሸፍን ነበር። ይህንን ሀብት ዛሬ ካለው ገንዘብ ጋር ስናስተያየው ከ400 ቢሊዮን ዶላር በላይ ነበር። ይህ ማለት በጣም ከብዙ ሀገራት ጂዲፒ በላይ ነው ማለት ነው። ሮክፌለር ሲሞት የነበረው ምስል ከመጀመሪያው ፍጹም የተለየ ነበር። አንዳንዶች ወንበዴ ካፒታሊስት ሲሉት፣ ሌሎች ደግሞ የዘመናዊ ሕክምና አባትና የዓለም ባለውለታ ብለው ሰየሙት። የእርሱ ስታንዳርድ ኦይል የፈጠራቸው ኩባንያዎች ዛሬም ዓለማችንን እያንቀሳቀሱ ይገኛሉ። ጆን ዲ ሮክፌለር ማን ነበር? ጨካኝ ነጋዴ ወይንስ ለሰው ልጅ እድገቶችን የሰጠ ለጋስ ሰው? የእሱ ታሪክ የሚያስተምረን ገንዘብን እንዴት ማግኘት እንደሚቻል ብቻ ሳይሆን ያገኙትንስ ገንዘብ እንዴት ለትውልድ ማቆየት እንደሚቻል ጭምር ነው። እናንተስ ምን ትላላችሁ? የዛሬው ቪዲዮአችን ይሄን ይመስል ነበር። ዓለም ላይ ተጽዕኖ ፈጥሮ ስላለፉ የተለያዩ ግለሰቦች ታሪክ መስማት ከፈለጋችሁ ቻናላችንን ተቀላቀሉ። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ መልካም ሳምንት።